እንዲህ ማለት አይቻልም። ይሄ ለአላህ ብቻ የሚደረግ ስለሆነ ማለት ነው። ከዛ ደግሞ ሱጁድ የሚባል አለ። ሱጁድ ማለት ፊትን መሬት ላይ መድፋት ማለት ነው። የሰው ልጅ ከሁሉም አካሎቹ የተከበረው አካሉ ፊቱ ነው። በጥፊ መምታት በጣም ከባድ የሚሆነው ለሰው ልጅ ለዚህ ነው። ሕፃናትን አትምቷቸው በጥፊ የሚባለውም ለዚህ ነው። ነቢዩም ሰለላሁ ዐለይሂ ወሰለም ከልክለዋል። የሰው ልጅ ፊት አትምቱ ብለዋል። ክብሩ ነው፣ መገለጫው ነው። ሰው ሲባል ሪፕሬዘንት የሚደረገው በፊቱ ነው። ያን ፊት ለማንም አናዋርደው፣ ለአንድ አምላክ ብቻ ግን እናዋርደዋለን። የምንረግጠው መሬት ላይ ፊታችን እናሳርፋለን። ይህ የመጨረሻ የመተናነስ ሌቭል ነው፣ የመተናነስ ደረጃ ነው። ሰላት እነዚህ አምልኮቶች ሁሉ ያሉበት ነው። ሰላታችን ውስጥ ነቢዩ ሙሐመድንም ሰላምታ እናደርሳለን። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሰላምታችሁ ይደርሰኛል ብለዋል። ማንም ሰው በእኔ ላይ ሰላምታን አያወርድም ወይም ሰላም አይለኝም አላህ ሩሄን የመለሰልኝ ቢሆንና የመለስኩለት ቢሆን እንጂ ብለዋል። ኮኔክሽን አለ ከነቢዩ ሙሐመድም ጋር ትስስር እንፈጥራለን። ምን እንላለን ሰላታችን ውስጥ? አሽሀዱ አን ላ ኢላሃ ኢላላህ ከአላህ ውጭ ፍጹም ሊመለክ የሚገባው ጌታ እንደሌለ፣ ብቸኛ አምላክ አላህ እንደሆነ፣ የዚህ ዩኒቨርስ ፈጣሪ አንድ አምላክ እንደሆነ እመሰክራለሁ። ወአሽሀዱ አነ ሙሐመደን ሙሐመድ ደግሞ የአላህ ዓብዱሁ ባሪያውና መልእክተኛ መሆናቸውን እመሰክራለሁ እንላለን። ነቢዩ ሰለላሁ ዐለይሂ ወሰለም ሌሎች ነቢዩላህ ዒሳን ከፍ 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 አድርገው ከፍቅራቸው የተነሳ ወደ ጌትነት ከፍ እንዳደረጉት እኔንም ከፍ ከፍ እንዳታደርጉኝ ብለዋል። ላ ተጥሩኒ ከፍ ከፍ አታደርጉኝ፣ ቁሉ በሉኝ እኔን ዓብዱላሂ ወረሱሉ የአላህ ባሪያና መልእክተኛ ብላችሁ ጥሩኝ ብለዋል። ያንን ሰላታችንም ውስጥ እንላቸዋለን፣ ሰላምታ እናደርሳለን። ሰላታችን ውስጥ መናገር፣ መብላት፣ መጠጣት የለም። እንቅስቃሴያችን የተገደበ ነው። የአምላክን ፍርሃት፣ የአምላክን ትልቅነት፣ ጀላል ታላቅነት እና ጀማል ውበት ሁለቱንም አጣምረን ነው ሰላት ውስጥ ኹሹዕ የምናመጣው። አላህን የምንፈራው በታላቅነቱና በውበቱ ነው። በሰጠን ኒዕማ በሰጠን ውለታ ብዛት እና ይህንን ውለታ በተገቢው መልኩ ምላሽ ካልሰጠን፣ እሱ በሚፈልገው መንገድ ካልሆን ደግሞ የሚጠብቀን ቅጣት እያሳሰበን በዛ ውስጥ ሆነን ነው ሰላታችንን የምናጠናቅቀው። ሰላታችን ስናጠናቅቅ አሰላሙ ዓለይኩም ወረሕመቱላህ፣ አሰላሙ ዓለይኩም ወረሕመቱላህ እንላለን። ሰላም በእናንተ ላይ ይሁን፣ የአላህ እዝነትም በእናንተ ላይ ይሁን። ሰላም በእናንተ ላይ ይሁን፣ የአላህ እዝነትም በእናንተ ላይ ይሁን እንላለን። ሙስሊሞችን በአጠቃላይ መላእካንን በአጠቃላይ ሰው አብሮን ቢሰግድም ባይሰግድም አንድ ሰው ቢሆንም ብዙ ቢሆንም ለአጠቃላይ ለማህበረሰቡ አጠቃላይ ለአማኞች አጠቃላይ እንደዚሁም ደግሞ ለመላእካን አጠቃላይ ይህንን ሰላምታ ወርደን ከዛ በኋላ ከሰላቱ እንወጣለን። ከሰላት ከወጣን በኋላ ኦፕሽናል የሆነ ትርፍ በሆነ መንገድ ምንላቸው ውዳሴዎች ይኖራሉ። እነሱን ብለን ዱዓ አድርገን ሰላታችንን እናጠናቀቃለን ማለት ነው። ይሄኛው ከቸኮልን ላናደርገው የምንችል መሰረታዊ የሆነው ጉዳይ ግን ቅድም ያልኩት ይሆናል ማለት ነው። እኛ እንግዲህ ሰላት በምንሰግድበት ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባሳዩን መሰረት ነው የምንሰግደው። ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። እኔ እሰግድ እንደነበረው እንዳያችሁኝ አድርጋችሁ ስገዱ ብለዋል። እሳቸው ሸሃዳ ላይ ሲደርሱ የአላህን አንድነት መመስከር ላይ ሲደርሱ ጣታቸውን ከፍ አድርገው ያወጡ ነበር። አምላክ አንድ ነው፣ ፍጹም ሊጋራው የሚገባ አካል የለም። በአምልኮትም በመፍራትም በመከጀልም ወይም ደግሞ እንዲህ ያደርግልኛል፣ እንዲህ ይሰጠኛል፣ ይደርስልኛል፣ ስቸገር እሱ ነው የሚያወጣኝ ብለን የምንጠጋበት ምንም አይነት መንፈሳዊ ኃይል
የለም። አንድ አምላክ እሱ ብቻ ነው። እሱንም እናመልካለን፣ እሱንም እርዳታ እንጠይቀዋለን፣ እገዛ እንጠይቃለን። እዚህ እቺ ጣት የምትነሳበት ሰላት ውስጥ ሸሃዳ የአላህን አንድነት መመስከር ላይ ነቢዩ መሐመድ ጣታቸውን እንዲህ ያነሱ ነበር። እኛም የእሳቸውን ፈለግ በመከተል አጠቃላይ ሙስሊሙም ያንን ተከትሎ ያደርጋል ማለት ነው። አድምጡ ልናገር ጥቂት ማመልከቻ ስለ ረመዷኑ የመሰናበቻ